ማማኸሪ ቀዳማይ ሚኒስትር ጉዳያት ምብራቅ አፍሪካ ጌታቸው ረዳን ዋና ዳይሬክተር ሃገራዊ አገልግሎት ስለያን ጸጥታን አምባሳደር ሬድዋን ሁሴን ከምኡውን ካብ ክልል ዓፋር ዝመጹ ላዕለዎት አመራርሓን ሚኒስትር ፌደራልን መራሕቲ ምክልኻል ዘሓቆፈ ጉጅለ ሎሚ ናብ ኣፍ ደገ ዓሰብ ዝኾነ ግንባር ቡሬ ኣትዮም። ሰበር መረጃ ተሰምቷል። በአሁኑ ሰዓት የኢትዮጵያ ከፍተኛ ባለስልጣናት አሰብ ድንበር ላይ እንደሚገኙም እየተነገረም ይገኛል። አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን በአሁኑ ሰዓት ከአሰብ ከተማ በቅርበት ርቀት ላይ በምትገኝ ቡሬ ከተማ መግባታቸው በስፋት እየተነገረም ይገኛል። ላይ እንደምትመለከቱትም በአሁኑ ሰዓት ቡሬ ከተማ ላይ የተነሱት ፎቶ ነው እየተባለ የሚገኛል። እዚህ ጉዳይ ላይ ተጨማሪ መረጃ የሚሰጥም ከሆነ የማሳወቃችሁ ይሆናል። ዜናውን ለመከታተል ፎሎ ማድረግም አይረሳ። መልካም ቀን፣ መልካም ውሎ። የዛሬው መረጃችን እንግዲህ የኢትዮጵያና የኤርትራ የቀይ ባህር ጉዳይ ጦርነት በቀጥታም ይሁን በተዘዋዋሪ ለመጀመር ደቂቃዎች እንደቀሩት የሚያሳዩ ምልክቶች ይፋ ሆነዋል። ይህ ጦርነት የሚጀመረው እንግዲህ በአፋር ክልል የአፋር ቀይ ባህር ዲሞክራሲያዊ ድርጅት ብሎ ራሱን ሰይሞ ረጅም ጊዜ በዛ ድንበር አካባቢ በጦርነት ሲንቀሳቀስ የነበረ ኃይል ጦርነቱን ሊጀምረው ይችላል የሚል ትንታኔዎች እየተሰጡ ይገኛሉ። ይህ ቡድን እንግዲህ ዳንኪላ ወደሚባል የቀይ ባህርና የአሰብ አዋሳኝ አካባቢ እንዳስጠጋና ጦርነቱን ለመጀመር ሙሉ ዝግጅቱን እንደጨረሰ የትጥቅ የስነልቦናና የሎጂስቲክስ ዝግጅቶቹ ሙሉ እንደሆኑና ጦርነቱን ለመጀመር የቀረው ምንም ጉዳይ እንደሌለ በራሱ የማህበራዊ ትስስር ገጽ ይፋ አድርጓል። የኤርትራ መንግስትም እንግዲህ በዚህ አካባቢ ካለው ከፍተኛ ታሪካዊ ስጋት የተነሳ አለኝ የሚለውን ጦሩን በዚህ ድንበር ያስቀመጠ መሆኑንና የሁለቱም ቡድኖች ውጥረት በከፍተኛ ሁኔታ ላይ እንደሚገኝ መረጃዎች እየጠቆሙ ሲሆን ጦርነቱ ከደቂቃዎች በኋላ ይጀመር ከቀናት በኋላ ይፋ ባይሆንም ያለው ፖለቲካዊና ወታደራዊ ውጥረት ግን ጦርነቱን ለመጀመር ሰዓታት እንደቀሩት ያመላክታል። ይህ እንግዲህ የቡድን በአፋር ክልል ሲንቀሳቀስ የነበረ ቡድን በፖለቲካና በወታደራዊ ምሁራኖች ሲተነተን ከፍተኛ የመዋጋት ስነልቦና እንዲሁም የትጥቅ አቅም ያለው ቡድን በመሆኑ በዛ ድንበር ያለውን የኤርትራን ጦር ይገዳደራል የሚል መላምት ተሰጥቶታል። ኤርትራም እግረ መንገዷን ዛቻ ሰጥታለች። በዚህ ቡድን አማካኝነት ኢትዮጵያ ለምትሰነዝረው የትኛውም አይነት ጥቃት አሳዛኝ የሆነ አጸፋ ልንመልስ እንደምንችል መላ ኢትዮጵያን ሊያውቁት ይገባል ወይም የለንበትም የሚል ማስጠንቀቂያ ጭምር ያዘለ በጦር መኮንኖቿና በሚመለከታቸው ቃል አቀባዮቿ በኩል የተለያዩ መግለጫዎችን ይፋ አድርገዋል። حز أبيشو كلهم بحد ليتني إثيوبيا جهنم زوسدوا بوتاتات حلوهم بستنع موت قدني بترى قلع نزا سنع كتمغا اب تحت ملو صلمات كأتو زغل كنتات كفتر زغل ودو مصنع تعسرت هيدرو باورات كلهم زغل اب قمت كأتو ويخا كال لبخونكا بدرون نيرترا تفرارح مفتان كم نايسان صبالا صلايخا زي مفلات فرق سعرات يخونكالو ابزت انكا حتىكا ጉዳይ ኤርትራን ጸረ ድሮናታን ሚሳይላታን ክትፈልጥ እንተደሊኻ ዝሓለፈ ዓመታት አብራስ ዱሜራ እንዳህላክና እስራኤል ማዓስከራት አሎ በመባል ክለ አየር ሰማያት ኤርትራ ዝሓለፋ ድሮናት አበይ ተሰቴን ወሰኒልካ ምሕታት ከድልየካዩ ኣብ ዓለም ዝረቀቀ ጸረ ድሮንን መናሃርያን አበይ አሎ ኢልካ መርበብ መጽናዕት ምዝርጋሕ ከድልየካዩ እዚ እውን ጽሉል ስለዝኾንኩ ባዕለይ ዝተንተንኩዎ እዩ حج مريت كتزارب متجمرت انا اسف ابرها زبال هوتات يا سديدكا امونغ ايرتران ايثيوبيان كينات يلن زبل حدش مقلبس انفت مفناو نقولان مدخمن نخبد محبرسب اورومو مبلعيت انت كنت نو اورومو اينا نسرح زبل زينا مفناون اي خي دكاني ኢትዮጵያን ዝቅ አድርገን ኦሮሞን ከፍ የሚያድርግ ዲስኮርስ ተጠቅመና we deconstructed Ethiopia we want to reconstruct ኦሮሞ ኢትዮጵያ ትሕትና ኦሮሞ خبزبل ሜላ ተጠቂምና ኢና ንኢትዮጵያ ፍሪስና ኦሮሞ ሃኒጽና ማለት ተሰዶም ዘለኻ ሽማግለታት ኮፊልና ንዘራረብ ዝብልዮም ኣብዚ ዓቢ ጌጋሎ ዝርብ ዛዕባ ወደብ ምስናይ ወደብ ዝምልኮቶም አካላት እንበር መንግስቲ ኤርትራ ንሉዓላዊ ባሕርም ዘይምልኮቶና ኢትዮጵያ ቀዳይ ሚኒስተር ኮፍ ዝብለልካ ይመስለንን ሚኒስተር ዑስማን አብ ዩናይትድ ኔሽንስ ጉዳይካ ዘይልዓለሉ ምኽንያት እቲ ዝዓበየ ጽፍዒት እዩ አቅልቦሉ ኢኻ ኤርትራ አማ አድናይ ሁቱት ጠለብ ትዕደም አይኮነትን እዩ እቲ መልእኽቲ አገዳሲ ሐበሬታ ደገፍት ጽምዶ ናብ ኩሉ ክበጽሕ ሼር ድማ ገበርዋ እንደ መንግስት እስኪፈቅድ ድረስ ማንኛውም የኢትዮ ኤርትራ ድንበር መዘጋቱን ይፋ ማድረግ አለበት። መንግስት ብልጽግና አብዝ እዋን እዚ አሞንጎ ትግራይን ኤርትራን ዘሎ ዶባት ብድሮን ከጠቀም ዝደሊ ዝተፈላለየ ምንጭታት ይሕብሩለው እዛ ቪዲዮ ዚያን ራያ ከዚህ በኋላ ድንበሮቹ የኢትዮ ኤርትራ ድንበሮች ተዘግተዋል። በዛ በተዘጋበት ሁኔታ የምትንቀሳቀሱ አካላት ኃላፊነት ትወስዳላችሁ። በሌሊትም በቀንም
ህግ የማስከበር ስራ እንሰራለን፣ እርምጃ እንወስዳለን። አሁን ቴክኖሎጂውም ስላለ የአየር ኃይሉም ስላለ በዋና በተለይ ኮንትሮባንድ የሚካሄድበት የወርቅ የብረት የጤፍ የምናምን የሚካሄድበት በህዝብ ስም ጽምዶ እየተባለ የሚካሄደው ነገር ማገድ ነው። አግጃለሁ ማለት ህዝብና ህዝብ የፌዴራል መንግስቱ ሲፈቅድ ብቻ ነው። የድንበር ጉዳይ የፌዴራል መንግስቱ ስልጣንና ኃላፊነት። ከዛ በኋላ ይምጡ እየደለቁ ከበሮ እየደለቁ ምን እያሉ ይምጡ እየደለቁ ያኔ እርምጃ ይወሰዳል። የትኛውም ኢትዮጵያዊ ከፌዴራል መንግስቱ ፍቃድ ውጪ ወደ ኤርትራ መሄድ አይችልም። የትኛውም ኤርትራዊ ከኢትዮጵያ ፌዴራል መንግስት ፍቃድ ውጪ ወደ ኢትዮጵያ መግባት አይችልም። ስብሰባ ማድረግ፣ መጨፈር፣ ጽምዶ ማለት፣ ከበሮ መምታት አይፈቀድም። መኪና ይዞ መግባት መውጣት አይፈቀድም። እርምጃ እንወስዳለን። እምበር ከም ዝሰማዕኩም እዩ እዚ ኤርሚያስ ለገሰ ወይ ከዓ ኤርሚያስ ዋቅጅራ ዝበሃል ጋዜጠኛ ናይ ኢትዮ 360 ነበር። ኣብዚ እዋን እዚ ካብ ውሽጢ መንግስቲ ዝተሃቦ ንኻልኦት ከምኡ ዝኣመሰሉ ሚድያታት እውን ከጋውሕዎ ዝውዓሉ ጉዳይ እዩ። እዚ ጉዳይ እዚ ድማ ኣብ ሞንጎ ትግራይን ኣብ ሞንጎ ኤርትራን ዘሎ ርክብ ደው ክብል እቲ ዶብቲ ክዕጾ ምክንያቱ እቲ ዶብቲ ናይ ኢኮኖሚን ናይ ዝተፈላለዩ ፖለቲካዊ ዝኾነ ነገራትን መዛዋወሩ ይኸውን ኣለዎ። ኣፍ ደገ ተኸፊቱ ንመንግስቲ ኢትዮጵያ ሓደጋ ዝኸውን ርክብ ይግበር ኣሎ። ስለዚ ነዚ ርክብ እዚ ንምቁፃይ ወይ ከዓ ንምዕፃው ትግራይን ኤርትራን እንደገና ንኸይራኸባ ንምግባር ኣብቲ ከባቢ እቲ ንዝርከብ ዶባት ብምልኡ ብድሮን ክሃርም እየ ዝብል ዘሎ። እዚ ናይ ክልቲኡ ሓይልታት ማለት ናይ ትግራይን ናይ ኤርትራን ሓይልታት ነዚ ነገር እዚ ይከታተልዎ ወይ ከዓ ነዚ ነገር እውን ይዕርይዎ እዮም ኢለ ይሓስበ። ነገር ግን ኣብዚ እዋን እዚ መንግስቲ ብልጽግና በትናቶም ተደገፍቲ ዝኾኑ ሚድያታት ዝሕብሮ ዘሎ እዚ እዩ። ልክዕ ከም ምንታይ እስኪ ቅድሚ ሕጂ ኣብ እዋን ኩናት ትግራይ በቶም እናቱ ደገፍቲ ሚድያታት መጀመርያ ተጋሩ በተጋሩ መንነቶም ጥራይ ክእሰሩ ይኽእሉ ኸውን እዩ መንግስቲ እንድሕር ሓደጋ ኣለኒ ኢሉ ተባሂሉ ተዘሪብ እዩ ብድሕሪኡ ተጋሩ ክእሰሩ ተጀሚሩ ዝነበረ ማለት እዩ። ስለዚ ነዚ ኣናብ ኩሉ ኣብ ጽሕዋ ክብለኩም ደሊ ብሩኽ መዓልቲ ኣነ ዝገርመኒ ግን ወዲ ወረደ ብዛዕባ ጽምዶን ምምእካሉን ክዛረብን ከሎሲ ዝሓለፈ ቅንያት ኣብ በዓል መስቀል ዓሊቴና ነርካ እቲ ዝነበርካዮ ቦታ ንስኻ ይኮንካን ፌደራል ኣይኮነን ህዝቢ ዝኸፈቶ ቦታ ምዃኑስ ተነጊሩካ ዶ ዝብል እዩ። ኣብኡ ዝነበሩ ሰራዊት ሻዕብያ እንተ ኮይኖም ብልጽግና ዲኣልይዎም ዋላስ ጽምዶ ስርዓት ለውጥ ክመጽእ ኣለዎ። ኣብ ኤርትራሲ ናይ ስርዓት ለውጥ ክመጽእ ኣለዎ ደልኪ ክመጽእ ኣለዎ ታዲኪ ክመጽእ ኣለዎ ታኾይን ዝየትወኒ ህዝቢ ኤርትራ ወዲ ህዝቢ ትግራይ ዝወድእ ሰብኣውነት ድዩሱ ولا سبعونة تقول بوليتيكا والرأي عربي حدقي حدقي توكل يا هذا سمعي لسه خست أيتك كابا زعزي بزعوا كين بحر خير كاخد سوقت زل خسر على غنتا أيتك زي قاتاتي وين جرك شرعي يعني من زي قاتاتك هو إثيوبيا صحيح إثيوبيا سكت جمالي كيف كاخذ كلا خليله من إيرترا يس سوأونت بسوأونت يعني نتوز توقعي بزلوا كنا توقعي بزلوا تقرأي جن شو ميل الكاي نحافظه بحر خوينا سراويت إيرترا ولا سراويت تقرأي ناي إثيوبيا حد قوبوتات حد شنطروتات أقوام خي ترفه عبيتي كوحتات خي ترفو بشم ببوتا يفلطوني أبي حمد زمن كحلو ناي وارفير تكنولوجي إيرترا خمزة يبلا انتهي مرقاقت لنا مخنياتي إيرترا كوا أو كبان عصوان يكون تنزل لهذا هيكون دو إيرترا نحنا تقارون أو كبان عصوان يلنا نحجي ጎንደሬነኝ እናቴ የደባርቅ ልጅ ናት። በዚህ አጋጣሚ ብዙ ማላቅም የነበርኩ በዚህ አጋጣሚ የደባርቅ ህዝብ እኔ እህታችሁ ነኝ። የእናቴ ቤተሰብ ራሱ መፈለግ እፈልጋለሁ አዚስ ታይም ማለት ነው። ስለዚህ ሁለት ሀገር አለኝ። ኢትዮጵያ አላደኩበትም አላቀውም፣ ግን አሁን በዚህ ሰዓት ሆኜ ኢትዮጵያና ኤርትራ ሊዋጉ አልፈልግም።
ሰላም ነው የምንፈልገው። ውጊያ አውቄዋለሁ፣ አይቼዋለሁ፣ መገዳደል አይቻለሁ፣ ብዙ ውጊያ ተሳትፌያለሁ እና በዚህ አጋጣሚ ለወጣቱን ማስተላለፍ የምፈልገው በቃ كبرت تخاتلتي إذا مدلو فوتيكم وخمتخون أي ترى نمو زي channel كا سبسكرايب نا لايك نا قبركم ما برهات عنهم لكم يدلين تسسنا يقول لك نعهم يمني لكم سلام.